ከቅርብ ጊዜያት ወዲህ ስለ ኦንላይን መኒ ሜኪንግ እና ፍሪላንሲንግ በጣም ብዙ ቪዲዮዎች ስናይ ቆይተናል። ፍሪላንሲንግ በዓለማችን ላይ ያሉት 50% የሚሆኑት ወጣቶች ፍሪላንሲንግ ነው የሚሰሩት። ካለምንም ካፒታል ከዜሮ ተነስተው ከቤታቸው ሆኖ በዶላር እርን ያደርጋሉ። አውቃለሁ ይሄ የብዙዎቻችን ህልም ነው። በአሁን ሰዓት በዩቲዩብ ስክሪፕት ራይቲንግ በጣም ብዙ ሰዎች ብዙ ዶላር እየሰሩ ነው። ነገር ግን እኛ ሀገር ያለው ወጣት ብዙ ጊዜ ፌስ የሚያደርገው ችግር በፍሪላንሲንግ ገንዘብ መስራት መቻሉን አለማወቁ ሳይሆን ክላይንት ቢያገኝ ራሱ መሸጥ የሚችለው ስኪል ምን እንደሆነ አለማወቁ ነው። በዚህ ቪዲዮ ስክሪፕት ራይተርነት ለምን ተመራጭ ስኪል እንደሆነና አንድ ሰው ከዜሮ ተነስቶ እንዴት አሪፍ ስክሪፕት ራይተር መሆን እንደሚችል ስቴፕ ባይ ስቴፕ እናያለን። ከዚህ ቪዲዮ በኋላ በእርግጠኝነት አሪፍ ስክሪፕት ራይተር ትሆናላችሁ። እዚህ አጋጣሚ ለቻናሉ አዲስ ለሆናችሁ ሃሌሉያ እባላለሁ፣ ሜዲካል ዶክተር ነኝ። ላለፉት 2 ዓመታት ደግሞ እንደ ፍሪላንስ ስክሪፕት ራይተርነት ሰራ ቆይቻለሁ። የአንድ ስክሪፕት ራይቲንግ ኤጀንሲ ፋውንደር ነኝ። በዚህ ቻናል ደግሞ ስለ ፕሮዳክቲቪቲ እና ቢዝነስ እናወራለን። ስለ ፍሪላንሲንግ ሲነሳ አብዛኞቻችን አይምሮ ውስጥ የሚመጣው ግራፊክ ዲዛይኒንግ፣ ቪዲዮ ኤዲቲንግ፣ ሶሻል ሚዲያ ማናጅመንት ምናምን የመሳሰሉት ስራዎች ናቸው። አሪፍ ስኪሎች ናቸው፣ ብዙ ገንዘብ ያስገኛሉ። ነገር ግን አንድ ሰው ከመሬት ተነስቶ እሱን ስራ ልስራ ቢል አሪፍ ኮምፒውተር ያስፈልገዋል። ትንሽ ስኪሉን ዴቨሎፕ ለማድረግ ደግሞ ጊዜ ሊፈጅበት ይችላል። ግን አንድ ሰው ስክሪፕት ራይቲንግ ልጀምር ቢል በጣም ያልተከበደ ኮምፒውተር ካለውና ትንሽ የቤዚክ እንግሊሽ ስኪል ካለው ወዲያው ወደ ስራ መግባት ይችላል። የዩቲዩብ ፌስለስ ቻናሎችን ስክሪፕት ለመጻፍ ስናስብ የሆነ ኮምፕሊኬትድ የሆነ ወርዶችን መጠቀም ሳይሆን የዩቲዩብ አልጎሪዝምን በደንብ አንደርስታንድ ማድረግ፣ ኦዲየንሶቻችን እንዴት አድርገን ነው ሁክ አድርገን ማስቀረት የምንችለውን የሚለውን አንደርስታንድ ማድረግ ነው ያለብን። ይህን ለመረዳት ደግሞ ያን ያለ የሆነ የተወሳሰበ ነገሮች መግባት አያስፈልግም። ለምሳሌ አንድ ቪዲዮ እያየን ከሌላው በተለየ ከ5 እስከ 6 ደቂቃ ምንም አቴንሽናችንን ሉዝ ሳናደርግ ፎከስ አድርገን ልንጨርሰው እንችላለን። ያን ይህም ቪዲዮ ለምን ከሌላው ቪዲዮ በተሻለ አቴንሽናችንን ግራብ አድርጎ ፎከስ አድርገን ልናየው ቻለን የሚለውን ጥያቄ ራሳችንን ስንጠይቅ የዩቲዩብ አልጎሪዝምን አንደርስታንድ ማድረግ እንጀምራለን ማለት ነው። ለምሳሌ ሰሞኑን አስተውላችሁት እንደሆነ አላውቅም፣ ግን አንዳንድ ምንም ትርጉም የሌላቸው ኤአይ ቪዲዮዎች ቫይራል ሲወጡ ነበር። እንደ አንድ አሪፍ ስክሪፕት ራይተርነት እነዚህ ቪዲዮዎች ለምን አቴንሽን ግራብ አደረጉ፣ እንዴት ብዙ ሰው ላያቸው ቻለ የሚለውን አናላይዝ ማድረግ ያስፈልጋል። ያገኘነው ክላይንት የሚከፍለን ስክሪፕት ስለምንጽፍለት ሳይሆን እነዚህ አናሊቲክሶች ሰርተን ጥሩ አውትካም እንድንሰጠው ነው። ምክንያቱም አፍተር ኦል ክላይንቱ የሚፈልገው ቪዲዮ ተሰርቶ ማለቁን ብቻ ሳይሆን ጥሩ የሆነ አቨሬጅ ቪዲዮ ዱሬሽን እና ኢንጌጅመንት እንዲኖረው ነው። ለአንድ ፌስለስ ቻናል ደግሞ ምንም የፈለግነውን አይነት ቪዲዮ ኤዲተር፣ የፈለግነውን አይነት ተምኔል ዲዛይነር ብናመጣና ሃየር ብናደርግ ስክሪፕት ራይቲንጉ አሪፍ ካልሆነ በምንም ተአምር አሪፍ አቨሬጅ ቪዲዮ ዱሬሽን ሊኖረው አይችልም። ዩቲዩብ ደግሞ የሚከፍለው በአቨሬጅ ቪዲዮ ዱሬሽን መጠን ነው። ስለዚህ እንደ አንድ ስክሪፕት ራይተር የዩቲዩብ አልጎሪዝምን በደንብ አንደርስታንድ ማድረግና ኦዲየንሶቻችንን በደንብ መረዳት ያስፈልገናል። ይህን ካረግን በኋላ ደግሞ አንዳንድ ሰዎች ስክሪፕት ራይቲንግ ለመጀመር ሲያስቡ ትንሽ ኮንፊውዝድ የሚያደርጋቸው ነገር ከየት መጀመር እንዳለባቸው ነው። ምክንያቱም አንድ ክላይንት ካገኘን በኋላ ክላይንታችን የሚሰጠን እንድንሰራለት የሚፈልገውን ቪዲዮ ራፍ የሆነ ቶፒክ ብቻ ነው። ታይትሉን ካገኘን በኋላ ድራፍቱን ሳይሆን መስራት ያለብን ቀጥታ ስትራክቸሩን ነው ማሰብ ያለብን። ማንኛውም ስክሪፕት 4 ፓርቶች አሉት፣ ኢንትሮዳክሽን፣ ሁክ፣ ሜን ኮንተንት እና አውትሮ። እነዚህን የስክሪፕት ስትራክቸሮችን ከማሟላታችን በፊት ደግሞ የኮንተንት ሳይኮሎጂን በደንብ አንደርስታንድ አድርገን እሱን ዊን ማድረግ መቻል አለብን። ይሄ ቲዮሪ ኤክስፔክቴሽን እና ሪያሊቲ ይባላል። ይህን አንደርስታንድ አድርገን ማሸነፍ ከቻልን ደግሞ የስክሪፕት ስራችንን 75%ን እንደጨረስነው መቁጠር እንችላለን። ስክሪፕት ራይቲንግ ላይ ኤክስፔክቴሽን የሚባለው አንድ ቪወር ተምኔሉንና ታይትሉን አይቶ ክሊክ አድርጎ ቪዲዮችን ላይ ሲገባ የተፈጠረበት ኪዩሪዮሲቲ ወይም ኤክስፔክቴሽን ነው። ቪዲዮ ኢንተርቴንመንት ሊሆን ይችላል፣ ኤጁኬሽናል ቪዲዮ ሊሆን ይችላል። ብቻ ቪወሮቻችን ከቪዲዮ አገኝበታለሁ ብለው ክሊክ አድርገው የገቡበት ምክንያታቸው ኤክስፔክቴሽን ይባላል። ሪያሊቲ ማለት ደግሞ ኦዲየንሶቻችን ቪዲዮቻችን ላይ ክሊክ አድርገው ከገቡ በኋላ እኛ የምንሰጣቸው ፔይኦፍ ወይም ዋና ኮንተንት ነው። እዚህ ጋር ኤክስፔክቴሽናቸው ከሪያሊቲው በጣም ከፍ ካለ ኦዲየንሶቻችን ቪዲዮን ጥለው የሚሄድ ቻንሳቸው በጣም ከፍተኛ ነው። በተቃራኒው ደግሞ ሪያሊቲው ወይም ቪዲዮችን ላይ ያለው ኮንተንት ከኤክስፔክቴሽናቸው በጣም ተሽሎ ከተገኘ ኦዲየንሶቻችን ረዘም ላለ ጊዜ ቪዲዮቻችንን ቆይተው የማየት ቻንሳቸው ይጨምራል። ይህን ካወቅን ደግሞ ቅድም የነገርኳቸው 4 ስትራክቸሮች ላይ ይህን ሳይኮሎጂ እንዴት ነው አፕላይ የምናደርገውን የሚለውን ስቴፕ ባይ ስቴፕ ላሳያችሁ። የመጀመሪያውና ዋነኛው የዩቲዩብ ስክሪፕት ፓርት ኢንትሮ ይባላል። ኢንትሮ ማለት የአንድ ቪዲዮ የመጀመሪያው 30 ሰከንድ ናት። ይቺ ፓርት ከሙሉ ቪዲዮ ዘ ሞስት ኢምፖርታንት ፓርት ናት። ምክንያቱም በዚህ ሰከንድ ውስጥ ቪዲዮቻችን ጥለውን ከወጡ የፈለገ አይነት ሪሰርች ብንሰራ፣ የፈለገ አይነት አሪፍ ስቶሪ ቴሊንግ ብንጠቀም ለቪዲዮ ሪቴንሽን ምንም ማተር አያደርግም። አብዛኛውንም የዩቲዩብ ሪቴንሽን ግራፍ ብታዩት በጣም ብዙ ቪዲዮ ጥሎ የሚወጣው በዚህ ሰከንድ ውስጥ ነው። ቪዲዮቻችን የኛ ቪዲዮዎች ላይ ክሊክ አድርገው ገብተው እሱን ቪዲዮ እንቀጥለው ወይም አንቀጥለው የሚለውን ዲሳይድ የሚያደርጉት በዚህ 30 ሰከንድ ውስጥ ነው። እንደ አንድ ስክሪፕት ራይተር ደግሞ የኛ ስራ የሚሆነው ቪዲዮ ላይ እንዲቆዩ አሳምኖ ማስቀረት ነው። የዩቲዩብ ኢንትሮን እንደ ሙቪ ትሬለር አድርገን ማሰብ እንችላለን። አንድ አዲስ ፊልም ከመውጣቱ በፊት የሆነ ትሬለር ይለቀቅልናል። እሷ ትሬለር ስለ ሙቪው ሙሉ ዲቴል አይሰጠንም፣ ግን
የሆነ ያህል at some point ቲዝ ያደርገናል። ስለዚህ ሙቪው እስከሚለቀቅ ድረስ በጉጉት እንድንጠብቅ ያደርገናል ማለት ነው። የዩቲዩብንም ኢንትሮ እንደዛ ማየት እንችላለን። ኢንትሮ ስንሰራ የቪዲዮን ዋናውን አይዲያ እንሰጣቸውም፣ ግን ደግሞ የሆነች ያክል ኢንፎርሜሽን ሰጥተናቸው ጓግተው እንዲቀሩ እናደርጋቸዋለን። የአንድ ፌስለስ ቻናል ስክሪፕት ስንሰራ የመጀመሪያው ስራችን መሆን ያለበት የቪዲዮችን የመጀመሪያው ሰከንድ ላይ ወይም ኦፕኒንግ ላይን ላይ የቪወሮቻችንን ኤክስፔክቴሽን ቢት ማድረግ መቻሉን ማረጋገጥ ነው። ቅድም እንዳልኳችሁ ተመልካቾቻችን ሲመጡ የሆነ ነገር ኤክስፔክት አድርገው ነው የሚመጡት። ስለዚህ እኛ የምናደርገው ልክ ቪዲዮን ሲከፍቱ የሚፈልጉትን ነገር እንደሚያገኙ ማረጋገጥ መቻል። ለምሳሌ እኛ በቀላሉ እንዲገባን ብዙዎቻችን የምናውቀውን የአቤል ብርሃኑን ቪዲዮዎች ማየት እንችላለን። አብዛኞቹ የሱ ቪዲዮዎች ይህን ስትራክቸር ነው የሚከተሉት። ለምሳሌ ይህን ቪዲዮ ብናየው የማይታመን ባዶ ሀገር የሚል ታይትል ያለው ቪዲዮ ነው። ይሄ ተምኔሉም ታይትሉም ምን አይነት ሀገር ነው በራሳችን እንድንጠይቅ የሚያደርግ ኮንተንት ነው። የሆነ ኤክስፔክቴሽን ይዘን እንድንገባ ያደርገናል አይደል? ከዛ ልክ ቪዲዮን ስንከፍተው የሚጀምረው እዛው ቦታ ላይ ሄዶ ኤክስፔክቴሽናችንን ሚት እንደሚያደርግልን በደንብ ያረጋግጥልናል። ወፍ የለም ወፍ የት ነው ያለው ያገሩ ሰው? መንገድ ላይ ሰው ካያችሁ ቱሪስቶች ናቸው፣ ነጮች ናቸው። ከዛ ደግሞ ብዙ ሳንቆይ እዛው ፓርት ላይ ሌላ ኪዩሪዮሲቲ ይጨምርብናል። እዚች ሀገር ያለው ጨለማ እንደ ሌሎች ሀገር ጨለማ አይደለም። ስለዚህ እኛም ክላይንቶቻችን ለሚሰጡን ታይትል ተመሳሳይ ራይቲንግ ስታይል ተጠቅመን የሆነ ያህል ኪዩሪዮሲቲ መፍጠር እንችላለን ማለት ነው። ከዛ ኦፕኒንግ ላይኑን ላይ ካደረግን በኋላ ሁለተኛው ስቴፓችን የሚሆነው ኦዲየንሶቻችን አት ሰም ፖይንት ያውቁታል ብለን የምናስበውን ነገር እዛው ፓርት ላይ ስቴት ማድረግ ነው። ይህን ስናደርግ ዋናው ዓላማ ኦዲየንሶቻችን ወይም ቪዲዮን ከፍተው የሚያዩት ሰዎች ከኮንተንቱ ጋር ሪሌተብል እንደሆኑና በቀላሉ እንደሚረዱት እንዲሰማቸው ማድረግ ነው። እሱ ብቻ ሳይሆን ይህን አይዲያ ለሚቀጥለውም ስቴፕ እንደ ቤዝ አድርገን መጠቀም እንችላለን። ሶስተኛው ስቴፕ ብዙም ሳንቆይ ቅድም ልክ ነው ብለን ያወራነውን ስቴትመንት አጌንስት ሆነን መጻፍ ነው። እዚህ ጋር ቪወሮቻችን ልክ ነው ብለው የሚያስቡትን ነገር ልክ አይደለም ብለን ስንነግራቸው ጭንቅላታቸው ላይ ኪዩሪዮሲቲ እንዲፈጠር ያደርጋል። አንዳንድ ጥያቄዎችንም ይጠይቃሉ። ዋናው ዓላማችን ቪዲዮን ከፍተው የሚያዩት ሰዎች ጥያቄ ተፈጥሮባቸው ምንድነው የሚያወራው ይሄ ቪዲዮ ብለው እንዲያዩ ማድረግ ነው። ከዛ ኢንትሮአችን ላይ የመጨረሻው ፓርታችን የሚሆነው ቪዲዮ ላይ የሚደረገውን ፕላናችንን በደንብ ሼር ማድረግ ነው። ይሄ ማለት ተመልካቾቻችን ከቪዲዮ ላይ ጌን ማድረግ ይፈልጋሉ ብሎ የምናስበውን ነገር በዚህ ቪዲዮ እንደዚህ አይነት ነገር እናሳያቸዋለን ብለን ሜንሽን ማድረግ ማለት ነው። ስለዚህ ኦዲየንሶቹ ይህን ሲሰሙ ከቪዲዮ ነገር እንደሚያገኙና ፔኦፍ እንዳለው ስለሚያስቡ ሆክዶ ነው ይቀራሉ። ኢንትሮን ሰርተን ከጨረስን በኋላ ደግሞ የስክሪፕት ሁለተኛው ስትራክቸር ዋናው ሜን ኮንተንት ነው። በዚህ ሰዓት የኦዲየንሶቻችን አይምሮ ውስጥ ከዚህ በፊት ስለ ኮንተንቱ የሚያውቁትን ነገርና እኛ ፕሮሚስ ያደረግንላቸውን ነገር አንድ ላይ ኮምፓይል እያደረጉት ነው። በዚህ ሰዓት የቪወሮቻችን ኤክስፔክቴሽን እነሱ ከሚያውቁት የሆነ የተሻለ ነገር መማርን ነው። ስለዚህ እዚህ ጋር ያለችውን ከኢንትሮ በኋላ ያለችውን የመጀመሪያውን ቻፕተር ከነሱ ኤክስፔክቴሽን ጋር የሆነ ትንሽ መገናኘት መቻል አለበት። ይሄ በጣም ኢምፖርታንት ስቴፕ ነው። ምክንያቱም ኦዲየንሶቻችን ኦልሬዲ የሚያውቁትን ነገር ከሆነ እየነገርናቸው ያለ ነው ቁጭ ብሎ የሚያዩበት ምንም ምክንያት የላቸውም። ግን ደግሞ እዚህ ጋር ማስተዋል ያለብን ነገር ደግሞ ምንድነው የቪዲዮችን ዋና ኮንተንት ነው ብለን የምናስበውን ነገር ቻፕተር ዋን ላይ ማስቀመጥ የለብንም። ቻፕተር ዋን መሆን ያለበት የቪዲዮ ዋና አይዲያ ሳይሆን የሆነ ኤክስፔክቴሽናቸውን አት ሰም ፖይንት ሚት የሚያደርግ ግን ሙሉን ኢንፎርሜሽን ማይሰጥ ነገር ነው። የሁላችንም አይምሮ የሚሰራው በአንድ ፓተርን ነው። የመጀመሪያው ፓርት ላይ በጣም አሪፍ ነው ብለን የምናስበውን ነገር ሰተናቸው ከዛ በኋላ እየቀነሰ ከመጣ ወይም ስላይትሊ ቦሪንግ የሆነ ነገር የሚመጣ ከሆነ ጭንቅላታችን አውቶማቲካሊ ምንም የምንማርበት ነገር የለም ብሎ ስለሚያስብ ቶሎ ቪዲዮ ትተን እንወጣለን። ግን ደግሞ በተቃራኒ የመጀመሪያውን ቻፕተር በጣም ቦሪንግ ያልሆነ ግን ደግሞ ሙሉ ዋናውን ኮንተንት ያልሆነ ሰተናቸው ሁለተኛው ቻፕተር ላይ ሜን ኮንተንት ስንሰጣቸው ጭንቅላታችን ሰብኮንሽስሊ የተሻለ ነገር እናገኛለን ብሎ ስለሚያስብ ቪዲዮውን ማየት ይቀጥላል ማለት ነው። ስለዚህ ይህን ሙሉ ሉፕ የተጠቀምን የቪዲዮውን ሙሉ ዋና ኮንተንቶች በዚሁ ፓተርን እንጨርሳለን ማለት ነው። ሌላው ደግሞ እያንዳንዱ ቻፕተር ስንጽፍ 3 ነገሮች ማሟላቱን እርግጠኛ መሆን አለብን። የመጀመሪያው ስለጀመርነው ቻፕተር በጣም ሲምፕል በሆነ ወርድ ኤክስፕሌን ማድረግ መቻላችንን ማረጋገጥ ነው። ሁለተኛው ደግሞ ያስረዳናቸውን ነገር በጣም ሪሌተብል ሆኖ አንደርስታንድ እንዲያደርጉት የሆነ በኤግዛምፕል ሊሆን ይችላል ወይ ሪል ላይፍ ላይ አፕላይ ሊያደርጉት የሚችሉትን ነገር ሊሆን ይችላል። ብቻ በሆነ ነገር አድርገን ኤክስፕሌን ማድረግ መቻል ነው። ሶስተኛው ደግሞ ፍሬሚንግ ነው። እዚህ ጋር ከቻፕተራችን መጨረሻ ላይ ኦቨርኦል ለምን ይህ ቻፕተር እዚህ ታይትል ላይ ፊት እንዳደረገ ኤክስፕሌን ማድረግ ነው። እነዚህ 3 ነገሮች ስናሟላ ኦዲየንሶቻችንን በደንብ ካገናቸው እንዳስቀመጥናቸው እናረጋግጣለን ማለት ነው። ሌላው መረሳት የሌለበት ነገር ደግሞ እያንዳንዱ ቻፕተር ስንጨርስ የቻፕተሮቹ መጨረሻ ላይ ትራንዚሽን ላይ መጨመር ነው። ይህ ስቴፕ ሪሁኪንግ ይባላል። ለምሳሌ አንድን ቻፕተር ከጨረስን በኋላ ሌላ ቻፕተር ከመግባቱ በፊት የሆነ ስቴፕ ቢሆን አሁን ይህን ነገር ማድረጋችን አሪፍ ነው፣ ግን የሚቀጥለውን ስቴፕ ካላደረግን ምንም ትርጉም የለውም ብለን ለሚቀጥለው ቻፕተር የሆነ ያህል ኪዩሪዮሲቲ አድ ማድረግ ማለት ነው። ቪወሮቻችን ከዚህ በፊት የሰሙት ነገር ከተመቻቸው ቀጥሎ የሚመጣው ነገር ደግሞ ምንድን ነው ብለው እንዲያስቡ ማድረግ ማለት ነው። የስክሪፕት የመጨረሻውና 4ኛው ስቴፕ ደግሞ አውትሮ ይባላል። እዚህ ጋር እስካሁን የሰራናቸውን ኮንተንቶች በሙሉ ሰመራይዝ አድርገን ለቪወሮቻችን የምንሰ
የምንሰጥበት ቦታ ነው። ይህን ስናደርግ ለኦዲየንሶቻችን ኤክስፔክቴሽናቸውን ሚት እያደረግን እንደነበረ እያስታወስናቸው ነው ማለት ነው። የመጨረሻው ኢምፕሬሽናቸው አሪፍ ነገር ጌን አድርገው እንዲሄዱ እንዲሰማቸው ማድረግ ነው። ከዛ በኋላ የፈለግነው አይነት ኮል ቱ አክሽን ማድረግ እንችላለን። ምንፈልግ ላይክ እንዲያደርጉ፣ ሰብስክራይብ እንዲያደርጉ፣ ያለፈውን ቪዲዮ ቼክ እንዲያደርጉት ማድረግ እንችላለን። ሰው በአጠቃላይ ዩቲዩብ ስክሪፕት ራይቲንግ ለመስራት ካሰብን እነዚህን አይዲያዎች ኮንሲደር ማድረግ ያስፈልገናል። አይ ሆፕ ይህ ቪዲዮ እንደተመቻችሁ። ከዚህ በፊት ደግሞ ስለ ዩቲዩብ አውቶሜሽን የሰራሁት ቪዲዮ አለ፣ እሱን ቼክ ማድረግ እንዳትረሱ። እዛ እንገናኝ።